እሰግድ ለኪ እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል ወልደ እግዚአብሔር በአንቺ ባህሪ ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደድ ልጅሽ እመቤታችን ጽንዕት በድንግልና ስርጉት በቅድስና ጸጋውን ክብሩን እንዳይነሳን በደላችንን ኃጢአታችንን ይቅር እንዲለን ለምኝልን ተማጸኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሃሉ ምስለ ርእሰ ሊቃነ ጳጳሳት ወፓትርያርክ ዘኢትዮጵያ አባ ማትያስ ምስለ ብፁዕ ሊቀ ጳጳስ አባ ሕርያቆስ ምስለ መምህረነ ገብረአብ ወይቀበልነ ለኩልነ ካህናት ወዲያቆናት ወሕዝበ ክርስቲያን ወይቀባ ለመካንነ ደብረ ገነት ወለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመናዋ ይደረግልን፣ በረከቷ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም ያደረገችው ታምር ይህ ነው። ቅፍጥ በሚባል አገር ስሙ ጥብርያኖስ የሚባል በወንድ ባሪያ በሴት ባሪያ በብርና በወርቅ በላሞችና በገመሎችም እጅግ የከበረ በየብስና በባህር የሚነግድ አንድ ነጋዴ ነበር። ከብሮ ብዙ ዘመን ከኖረ በኋላ በእርሱ ላይ ዘመን ተለወጠበትና ገንዘቡ ሁሉ አለቀ። አነዋወሩ ጎሰቆለ፣ ረዳቶቹ ተበተኑ፣ ባሮቹም በችጋርና በመከራ አለቁ። ክብሩም እንደተዋረደና ደስታውም ወደ ሐዘን ወደ ትካዝ እንደተመለሰ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርኩ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንንም ብሎ እያለቀሰና እያዘነ ከሀገር ወጥቶ እንባው በፊቱ ላይ እየወረደና እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማነህ? አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻልሃል አለው። ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህና ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ያም ነጋዴ ክንዱን አወጣና የለዘቡ 2 አይናቁ ሰጠው። ነጋዴውም ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ? አለው። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህን ሱራፌልንና ኪሩቤልን አምላክን የወለደች እመቤትህ ማርያምን ካድ አለው። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለው። ሰይጣንም ማርያምን ካልካድካት የምትሠራው ሁሉ አይረባህም ብሎ ከእርሱ ተሰውሮ ትቶት ሄደ። ሰይጣን ከእርሱ ከተሰወረ በኋላ በክንዱ ላይ ያለውን ዕንቁ ባሕርይ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጦ ሆፃ ድንጋይ ሆነ። ስለዚህ ፈጽሞ ሐዘን አዘነ። ሰዎችን፣ ክብረቴን፣ ገንዘቤን ሁሉ ያጠፋሁት አልበቃኝ ብሎ ሃይማኖት የለውጬ ፈጣሪን ጌታዬን ክጄዋለሁና ወዮልኝ ወዮት አለብኝ እያለ እያለቀሰና እያዘነ መንገዱን ሄደ። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኝና በዚያች አርፍ ዘንድ ወደ እርሷ ገባ። በውስጧም ክብርት ድንግል የእመቤታችን ማርያምን ስላየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦናም ይቅርታ ገንዘብሽ የሚሆን እመቤቴ ማርያም ሆይ እኔ በይቅርታሽ አምናለሁ እንዳልካድኩሽ አንቺ ታውቂያለሽ። ከማኅፀንሽ ከወጣ ከልጅሽ ከቅዱስ አማኑኤል ታማልጅኝ ዘንድ እለምንሻለሁ። በፍጹም ልቦናዬ አንቺን ተስፋ አድርጌያለሁና እያለ
መሪር እንባን አለቀሰ። ከለቅሶውም ብዛት የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች እመቤታችን ድንግል ማርያም ከልጇ ጋር ተገለጸችለት። ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ በገባህልኝ ኪዳን እለምንሃለሁ አለችው። ጌታን ከመላእክት ጋር ክዶኛልና ይቅር አላለውም አላት። የልጇንም ቃል በሰማሽ ጊዜ ልጄ ሆይ የዚህን ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባኸው ጡቴ አማጽንሃለሁ እያለች መሪር ለቅሶን በፊቱ አለቀሰች። ጌታችን ኢየሱስ ክርስቶስም የዚህ የከሃዲ ሰው ለዘላለም ኃጢአቱ ይቅር አይባልም አላት። ከመላእክት ጋር ክዶኛልና ክርስትናውንና ጥምቀቱን ንቆ ክዷልና። ይህንንም በሰማሽ ጊዜ ልብሷን ቀዳ ለኔስ ብለህ ይቅር ካላልከው ጡቶቼን አውጥቼ እቆርጣቸዋለሁ ብላ በፊቱ አለቀሰች። ይህንንም በራእይ ተመለከተ። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። የክብርት የእመ ምሕረት የኪዳነ ምሕረትን እንባዋን በክብርት መሃል እጁ ጠረገላት። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብያዋለሁና አትዘኛ አላት። እመቤታችን ድንግል ማርያምን በዚህ ጊዜ ደስ አላት። ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል፣ ስለ ነፍስህ ድህነት ቀድሞ ስለ ካልከው ከሃይማኖት ስለ መውጣትህ በሕይወተ ሥጋ ሳለ ተነስተህ እግዚአብሔርን ለምነው፣ ንስሐ ግባ፣ ኃጢአትህን ተናዘዝ፣ እርሱ ይቅር ይልሃልና አለችው። ከዚህ በኋላ ከእርሱ ተሰወረች። ያን ሰው ከምኝታው ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም በምልጃዋ ስላደረገችለት እያመሰገነ ወደ ገዳም ሄዶ በዚያ ስለ ኃጢአቱ ንስሐ ገብቶ መነኮሰ። ኃጢአቱን ስለ ማስተስረይም እግዚአብሔርን ዘወትር ያገለግለው ነበር። ክብርት ድንግል እመቤታችንም አርፎ መንግሥተ ሰማያት እስኪገባ ድረስ ባለ ዘመኑ ሁሉ ረዳችው። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን።